እመጣል እንዳደራ ሰው ደግም ሰራ ክፉም ሰራ ሁሉም የጁን ያገኘዋ ለምን ነበር የቀጠርሽኝ? ወንድሜ ትንሽ ተቸግሯልና ትንሽ ብር እንታወድልኝ ነው። የለኝም ዞር በይ። የሰሩት ያስቀመጡት ለአንዱ ወገን ባይስማማ ይቅርታ በእናትሽ ጎዳውሽ። ሌላውን አይጉዳ እንጂ ሳይጋነን ሰው ራሱን መውደዱ ተጎዳሽ? መቼም ቢሆን የማይቀር ነው ሁሌም የሚኖር ያምሻል እንዴ? ወንድሜ ተቸግሯል ብለሻ እንዴ ብር ነው የተቀበልሽኝ? ገንዘቤን የትም ልትበትኙ ነው እንዴ? ቆይ ልትቀርት። እሺ ምንድን ነው? እንዴት ነሽ? አለሽ? አባት ብር የለኝም እያልክ እራሱ ትሰጣለኝ? ማጣትን ስለማውቅ መስጠትን ተምሬያለሁ። ይኸውልሽ ካለው ላይ መስጠት ግዴታ ነው፣ ግን ከሌለሽ ላይ ማካፈል ነው መስጠት ማለት። የራህመት በር የዝነት በር የሚከፈትልሽ በመስጠት ውስጥ ነው። ደግሞ አንተ ስትሰጥ እጅ ሙሉ የታላቂ ምርቃት ነው። አሜን። ጎበዝ ተዋናይ ለመሆን ተሰጥኦን በእውቀት ያዳብሩ። ገረገራ አክቲንግ ስኩል። በስልክ ቁጥራችን ቴሌግራም ላይ አዋሩን። ማን ይመታ? ንገረኝ፣ ማን ይመታ? አረ ብርድ ነው እባክህ መታኝ። ብርድ አላወቀኝም ማለት ነው። የቱ ጋር ነህ? ብርድ ና ግጠመኝ። ሰበር ዜና! ከኋላ የምትመለከቱት ግለሰብ ከብርድ ጋር እየተደባደብኩ ነው የሚለው። እስቲ የሚለውን ሰምተን እንመለስ። ቲክቶክ ክሬቲቭ አዋርድ ላይ ቮት እያደረጋችሁ ባዮ ላይ ሊንክ አለ። ሰላም ቡርሳሞ ነው። ለማንኛውም ስሙ፣ ዛሬ አንድ ትልቅ ገጠመኝ ልነግራችሁ ነው መጣሁ። ያ ገጠመኝ ምንድነው? እኔ ቻይና ሀገር ስኖር ያጋጠመኝ አንድ ትልቅ ስህተት ነው የምነግራችሁ። ቻይና ሀገር በሚኖር ሰዓት ያ ወንድ ልጅ ነኝ፣ እኔም ስሜት አለ። ከዛ እንደ አጋጣሚ ሆኖ የሰት አጋር አስፈልገኝ ሀበሻ ሰት ፈለኩ፣ አጣው። እንደ አጋጣሚ አንድ ቆንጂዬ ቻይና መንገድ ላገኘው፣ ተግባባን፣ ወደ ቤተልና በቃ የሆነ አልጋ ላይ ጉዳዩ ጀመርንና መሀል ላይ እሷ ሲሆንቻ ትላለች። ሲሆንቻ ምን ማለት ነው አልኩ። ተናድጄ ነቅዬ ትቼ ወጣሁ። ከዛ እየሄድኩኝ ስልክ የምደወልበት ቦታ ደረስኩኝ። ይሄ የመንገድ ስልክ እሱ ጋር ደረስኩኝ። ሳንቲም ያስገባውና ጆሮዬ ላይ ስልኩን ሳስቀምጥ እሱም ሲሆንቻ ዛሬ ምንድነው አልኩ። ተናደድኩ። እሱንም ተውኩኝና መንገድ ላይ እየሄድኩ መኪናዬን አስነስቼ ባትሪ ለው ስትል መንገድ ዳር አቆምኩኝና ባትሪ ሰካውባት ቻርጀር። ሲሆንቻ ትል መኪና በስማም ወልዳ የሆነ ሀበሻ እንደምንም ላግኝ ብዬ እየዞርኩኝ አንድ ሀበሻ አንገቱን ያዝኩኝ። ዝማ አቤት ሲሆንቻ ማለት ምን ማለት ነው? ስለ እየተሳሳተ ቀዳዳ ላይ ነከተትኩ አላለ። ተበላሽው አልኩ። ወንድ ልጅ ተበላሽ። ለማንኛውም ለኤሌክትሪክ መኪና ተጠቃሚዎች ትልቅ የደስታ ዜና ይዤላችሁ መጥቻለሁ። እሱ ምንድነው? ኢቪ ዶክተርስ ይባላል። የኤሌክትሪክ መኪና ከመግዛታችሁ በፊት የባትሪውን ጤንነት ቼክ ማድረግ፣ የኤሌክትሪክ መኪና ቻርጀር ገጠማ ስንስራ፣ የሲስተም አፕዴት፣ ከዛም በተጨማሪ ቤት ለቤት እየሄዱ የቪአይፒ አገልግሎት መስጠት። የመኪናውን ጤንነት ማወቅ ከፈለጋችሁ ኢቪ ዶክተርስ ጋር ደውላችሁ ሁላችሁ መረጃ ማግኘት ትችላላችሁ ማለት ነው። ስልክ ቁጥራቸው እዚህ ጋር አለ። አናትህን መሬት ላይ አንጥፈህ መለመን ትችላለህ። ባይታው አረ እዚህ ጋር የተጻፈልኝ ነው ስሙማ።
አበባ ስልክ በቴስታ መለሰችው ናኒ ቱቱ ስቲ አፍሽ ውስጥ እንቁላል ይመታ ነው መስሎ ቲ መራቋ ምቱት ሽንቶ ይወጥራታል እንኳን ወደ ቲክቶክ መጣሽ ጆተኒ ላይ ነበር ምናቀሽ ዌልካም እያለሽ ነው ዳኒሮስ ተለሊጋ ደግሞ በታለው አርማክ ናኒ ኮፍያ ፑሽ አድርጌላት ሁለት የሞከርኩት አይገባም በራሴ ያረኩት አለ ጊፍተሯ አንተ ጊፍተር የምትልስ ታገር ያለ ያኔ ጋር ናሰው ይባላል እንትሩን አስፍጆልም ታለ ሰፊ ይሄደ ልብስ የናኒ አፍንጫ ግን ከውሃ ውጭ ምንም አያሸትም ሰላም ነው ብራዘር ትራፊ ኖራችኋል የምን ትራፊ አይ እስክትወጡ እየጠበቅኳችሁ ነበርና ትራፊ ካላችሁ ብዬ ከነጋ ምንም አልቀመስኩም ከፔንሲዮን እኮ ነው የወጣ ነው እኮ በእርግጥ ያስተረፈው አይጠፋም እንዴ ምንም የተረፈ እንዴ በቃ ያለሽ እንዴ አንተ ተመለስ ምን ሆነ ነው የምታለቅሰው የምወዳትን ልጅ ቤተሰቦቿ እንዳላያት ከለከሉኝ እንዴ ለምን ልጇ እኮ አይደለም ባልየው ነው የከለከለኝ ማለት ባልና ልጅ አላት አንተ ደግሞ ቤተሰቦቿ ማለት ምን ማለት ነው ስቴቶስኮፕ አንገት ላይ ባንጃችን አውራ ዶሮ ባንጃችን ኬባን ዶሮ ደሞዛችን ማጣፈጫ ወይ አንተ ነህ ደላላ የቤት ነው የቤት አንተ ነህ እሺ አለ ቤት ፈልጌ ነበር ስንት ክፍል አንድ ክፍል ፈልጌ ነበር ባለ ትዳር ነህ ላጤ ባለ ትዳር ነኝ ስሜ 3 አመት ልጅ አለብኝ በቃ ትንሽ ጠበብ ያለ ነገር ነው የምፈልገው 4x4 በቃ ያኖር ነገር 4x4 እኮ ስማ ኤል ሼፕ ሶፋ ይችላል እንደገና ደግሞ ሜትር ከ50 አልጋ እኮ ይችላል እነዚህ ይችላል እንደዛ ከሆነማ በጣም አሪፍ ነው 4x4 የሁላ ነገር ይችላል ይችላል እሺ እስከ ስንት ነው አቅምህ የኔማ ያው አቅሜ እስከ 4,000 ብር 4,000 ብር አራት ሺህ ብር አለ ባለ 4,000 ብር አለና ላሳየህ ና አንተ ምን ትምደላል እኔ አፈርድላና ምርጥ ደላላ ማለት ነው አንቺ የቱ ይኸው 4x4 አይደል በ4,000 ብር ይኸው 4x4 ምርጥ 4x4 ምርጥ 4x4 አይደለም እንደዚህ 4x4 አንዱ ቀልዱስ ቀልድ ነው ይሄንን ባጭሩ ቅጡ ዘመን አውጥቶ ጉድ እንዳደረገን እያለ እንደው በምታብሩ ይያሉ እሺ አሁን አንድ ጥያቄ ልጠይቃችሁ እሺ አሁን የኛ ዘፈንም ማለት ነው ከና አዘግባይን ዘፈን ጋር ዘፈን ነው ተብሎ ነው የሚቆጠረው እሺ የኛ እንደ ዘፈንም ታወዳድሩ አይደለም ያዝግባይንማ ዝሙ ተብሎ ነው የሚቆጠረው ቦነስ አለው ህዝቡንም ጥበቡንም ነው አስፈንድደው ያደረጉን ዛዝግባይ ከና ዝጋር ደና ዘፈን እንዳለ ከና ዝጋ ምናምን ብለህ ታወዳድራለህ ተዘጋው ደስ ይባይ ቀርቡ ምን አለ በል ለምን ፓሮዲ ምናምን አልሞክርም እውነት ታው ከሚስቴ ጋር ግንኙነት እንዳለ ደርሼብሃል እባክህ እንዳገልኝ ኧረ አልገልህም ምን አጠፋ ከሚስት ጋር ስለተኛው ነው ምን ችግር አለው አትጨነቅ እንደ ራስህ ቆጥሬዋለሁ ጥሩ የመጣሁበት ጉዳይ ምን መሰለህ ለምን ሆቴል ፔንሲዮን እያላችሁ ከምትንከራተቱ ቤቴ መተህ መኝታዬን አልጋዬን አልለቅልህም ኧረ ችግር የለውም አታስብ ሆቴል እንገናኛለን
ስነ ስርዓት አይሆንም። መድከም የለብህም። እዛ ድረስ ምን አንከራተተ? ቤቴ ቤት ነው። በእውነት ችግር የለውም። እባክሽ በለኝ። ለቤተሰቤ ትልቅ ነገር ነው ያደረክልኝ። እኔ ደግሞ እቺን ትንሽ ነገር እንዳደረግልህ ፍቀድልኝ እባክህ። ቤቴና አልጋዬ ላይ ተኛ፣ ልጁ ለዱ አይናችሁን ባይን ያሳየኝ። አይሆንም አይሆንም። እባክሽ በለኝ። የሚስቴ ደስታ አንተነ፣ የሚስቴ ፍቅር አንተነ። እባክህ እሺ በለኝና ቤቴን ሙሉ አድርግልኝ። ለአንተ ስለው ግን እሺ። እኔ ያላመንኩትን ነገር ነው የምታስደርገኝ፣ ግን ውለታ ያለብህ። አመሰግናል። ለራት ምን ይዘን እንግባ? ዶሮ ቆንጆ፣ የእሷ ምርጫ ነው። እኔ ነው ያስለመድኳት።